ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ መላው የኢትዮጵያና ኤርትራ እንዲሁም ደግሞ በመላው ዓለም የምትገኙ ኢትዮጵያውያን የእግዚአብሔር የፈጣሪ ሰላም ቪዚት ትበልላችሁ ይላለው። ዛሬ ወደ ማህበራዊ ሚዲያ የወጣሁት እንደ ሰመራ ዩኒቨርሲቲ ጋዜጠኛና ስነ ተግባቦት ትምህርት ክፍል አለ ወይ እንዲሁም ደግሞ ተማሪዎች አለ ወይ ብላችሁ ላላችሁ ወንድሞች ትምህርት ክፍሉ አለ፣ ተማሪዎችም አሉ። አንድ ባች አስመርቀው 3 ባች አሁን እያስተማረ ይገኛል። ተማሪዎቹም በትምህርት እንቅስቃሴ ላይ ናቸው፣ ዝግጅት እያደረጉ ነው። ጋዜጠኞች እንደመሆናቸው መጠን ዝግጅት ስለሚያስፈልግ ማህበራዊ ሚዲያ ላይ መሮጥ ሳይሆን ዝግጅት ያስፈልገናል በሚል ላይ ናቸው ያሉት። በዚህ በተጨማሪ ደግሞ ማለት የሚፈልገው ነገር ቢኖር እንደ ኢትዮጵያ ሀገራችን ማህበራዊ ሚዲያ ላይ እየተሰሩ ያሉ በጣም ጥሩ ስራ፣ በጣም ልናመሰግናቸው የሚገቡ አባቶች፣ ወንድሞች፣ እናቶች፣ እህቶች አሉ። በዚህ በተቃራኒ ደግሞ ሀገርን፣ ሃይማኖትን፣ ቤተሰብን፣ ትዳርን ሊያፈርሱ የሚችሉ ያልተዘጋጀ፣ ያልተጠና፣ እውቀት ያልተሰጠ ስራ በማህበራዊ ሚዲያ ላይ በመስራት እንቅስቃሴ የምታደርጉ ወንድሞችና እህቶች ብንቆጠብ መልካም ነው ብዬ አስባለሁ። ስለዚህ አንድ ስራ ለመስራት አንድን ሂደት ይዘን ለመንቀሳቀስ ጥናት ያስፈልጋል፣ እውቀት ያስፈልጋል፣ ክህሎት ያስፈልጋል፣ መዘጋጀት ያስፈልጋል። ስለዚህ ይህንን ሁሉ ያሟላ ስራ ስንሰራ ለሀገርም፣ ለሃይማኖትም፣ ለትዳርም ለሁሉም ነገር ጥቅም ላይ መዋል ይችላል ማለት ነው። ስለዚህ ይህንን ሀሳብ ስለሰማችሁን እጅግ አድርጌ አመሰግናለሁ። ስሜ ጋዜጠኛ ግዛቸው በዚሁ ይባላለሁ። መልካም ዘመን፣ መልካም ጊዜ ይሁንላችሁ። አመሰግናለሁ። ታንኪዩ።